በጋዛ ሰርጥ በቀጠለው የእስራኤል ጥቃት ቢያንስ 40 ፍልስጤማውያን ተገደሉ። በሐማስ የሚመራው የጤና ሚኒስቴር እንደገለጸው ባለፉት ወራት በቀጠለው የእስራኤል ጥቃት የተነሳ ከ52000 በላይ ሰዎች የተገደሉ ሲሆን በህይወት የተረፉት ደግሞ በከባድ በሆነ የጤና ሁኔታ ውስጥ ናቸው ብሏል። በአንድ ሌሊት እስራኤል በደቡባዊ ጋዛ በወሰደችው የአየር ጥቃት ህጻናትን ጨምሮ 40 ፍልስጤማውያን መሞታቸውን ከስፍራው የሚወጡ መረጃዎች አመላክተዋል። ከ70 ቀናት በኋላ ጦርነቱ ዳግም ማገርሸቱን ተከትሎ ባለፉት 24 ሰዓታት እጅግ በጣም ኃይለኛ በሆነው የእስራኤል 9 የአየር ጥቃት ቢያንስ 40 ፍልስጤማውያን ተገድለዋል። ጥቃቱ ያነጣጠረው በደቡባዊ ጋዛ ትልቁ ከተማ ካን ዩኒስ ላይ ነበር። በካን ዩኒስ የሚገኘው የናስር ሆስፒታል የህክምና ምንጭ እንደተናገረው ተጎጂዎቹ ህጻናትን ያካተቱ ናቸው ብለዋል። ጥቃቱ የተፈናቀሉ ቤተሰቦችን በከተማውና በአካባቢው በሚገኙ ቤቶችና ድንኳኖች ላይ ደርሷል። በከተማው ዋና ሆስፒታል ውስጥ የአስክሬን ማቆያ ክፍል በአስክሬን ተጨናንቋል። የድንገተኛ ክፍል ኮሪደሮች በተጎዱ ሰዎች መሞላታቸውን ከስፍራው የሚወጡ ዘገባዎች ያሳያሉ። ከመጋቢት አጋማሽ ጀምሮ እስራኤል ምግብ፣ መድኃኒትና ሌሎች እርዳታዎችን ወደ ጋዛ እንዳይገባ ከልክላለች። የኳታሩ ኢምር ከጎኗ በመሆናቸው ኢራን እድለኛ ናት ሲሉ ትራምፕ ተናገሩ። ትራምፕ በአነጋጋሪው መልእክታቸው ኢራን ላይ የምንፈልገውን እንዳናደርግ የሚከላከሉትና ለኢራን የሚሟገቱት የኳታሩ ኢምር ማመስገን አለባት ያሉ ሲሆን እሳቸው በቻሉት አቅም ሁሉ ለኢራን ይታገላሉ ሲሉ ተደምጠዋል። ምንም እንኳ በርካቶች በኢራን ላይ በትራችንን እንድናሳርፍ የሚፈልጉ ቢሆንም የኳታሩ ኢምር ግን ይህ እንዳይሆን አቋም ይዘው በመከራከር ላይ ያሉ ሰው ናቸው ብለዋል። አሜሪካና ኳታር ረዥም ዘመናት ያስቆጠረ ግንኙነት ያላቸው ሲሆን በተለይም ከታሊባን ጋር ይደረጉ የነበሩ ድርድሮችን በማስተባበር በዚህም በክልሉ ካሉ ተደማጭ አሸማጋይ ሀገራት አንዷ ለመሆን በቅታለች። በአሁኑ የእስራኤልና የሐማስ ጦርነትም የተኩስ አቁም ስምምነት ላይ ለመድረስ ገንቢ ሚና እንደተጫወተች የሚነገርላት ኳታር አሜሪካ ከሀገሪቱ ጋር ያላትን ግንኙነት ይበልጥ በማጠናከር እንድትሰራ እንዳስገደዳት ይነገራል። ከዚህ በተጨማሪ በትራምፕ ታማኝ ወዳጅ ተደርጋ የምትቆጠረው ኳታር አሜሪካ ከኢራን ጋር ለመድረስ የምትፈልገውን ስምምነት ታመቻቻለች ተብሎ ይታመናል። ትራምፕ ከኢራን ጋር ላቀዱት ውይይት ከተመረጡ ታማኝ አሸማጋዮች መካከልም ኳታር አንዷ ናት። የሩሲያ ጄት ወደ ኔቶ አየር ክልል ጥሶ መግባቱን ኢስቶኒያ አስታውቃለች። የኢስቶኒያ የውጭ ጉዳይ ሚኒስትር ማርገስ ሳሃካና እንደተናገሩት የሩሲያ ተዋጊ ጄት በዛሬ ዕለት ለአንድ ደቂቃ ያህል የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አየር ክልል ጥሶ መግባቱን ገልጸዋል። የውጭ ጉዳይ ሚኒስትሩ ሁኔታውን በጣም አሳሳቢ ሲሉ ተናግረዋል። ድርጊቱ የተፈጸመው የኔቶ የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ለማድረግ ቱርኪ በሚገኙበት ወቅት ነው። በሌላ በኩል ዩናይትድ ስቴትስ እና አውሮፓ በሩሲያ የኃይል የፋይናንስ ዘርፎች ላይ ማዕቀቦችን በማዘጋጀት ላይ እንደሚገኙ ፈረንሳይ አስታውቃለች። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ዋሽንግተንና አውሮፓ በሩሲያ የኢነርጂና የፋይናንስ ዘርፎች ላይ ተጨማሪ ማዕቀቦችን በማዘጋጀት ላይ መሆናቸውን ገልጸዋል። ሐሙስ ዕለት በቱርኪ አንታሊያ የባህር ዳርቻ ከተማ ከኔቶ የውጭ ጉዳይ ሚኒስትሮች መደበኛ ያልሆነ ስብሰባ በፊት ባሮት በሰጡት አስተያየት የሩሲያ ፕሬዝዳንት ፑቲን በቱርክ ኢስታንቡል ከተማ በዩክሬን ያለውን ጦርነት ለማስቆም ከሩሲያ ልዑካን ጋር ብዙ ሲጠበቅ የነበረው ውይይት ላይ ላለመሳተፍ መርጠዋል ብለዋል። ቱርኪ ሐሙስ ዕለት በኢስታንቡል፣ አንካራና አንታሊያ ከተሞች ዲፕሎማሲያዊ ውይይቶችን አስተናግዳለች። አንታሊያ ውስጥ መደበኛ ያልሆነ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ተከናውኗል። በአንካራ ፕሬዝዳንት ዜሌንስኪ ከፕሬዝዳንት ኤርዶጋን ጋር መክረዋል። ኢስታንቡል ውስጥ ከ3 ዓመታት በኋላ ለመጀመሪያ ጊዜ በሩሲያና በዩክሬን ልዑካን መካከል በተወሰነ ደረጃ ቀጥተኛ ንግግሮች በዶልማባቼ ቤተ መንግስት ተካሂደዋል።